ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሮ ይስፋ ቸሩ መድኃኔዓለም እናንተ ጋር እንዴት ነው? ኑሮ፣ ጤና፣ ህይወት ሁሉ ሰላም? እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። እንዴት ናችሁልኝ? ደህና ናችሁ? ዛሬ እጅግ በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። እህታችን አዩዬ እንኳን ደስ አለሽ። እንኳን እግዚአብሔር ለዚህ ቀን አበቃሽ ውዴ። በጣም ደስ ያለኝ በእውነት አንዳንድ ጊዜ በህይወት ዘመናችን ውስጥ ብዙ ፈተና ሲያጋጥመን ብቸኝነት ሲሰማን በእውነት እጅግ በጣም አብዝተን እናማረራለን። እግዚአብሔር አምላክ ጆሮን የፈጠረ አምላክ ይሰማል፣ ዓይንን የፈጠረ አምላክ ያያልና እግዚአብሔር እንግዲህ ሰምቶን ትጋታችንን ጥንካሬያችንን አይቶ አንድ ቀን ደግሞ እንደዚህ መልሳችንን ይመልስልናል ማለት ነው። እህቴ እንኳን ደስ አለሽ። አንቺ በጣም እጅግ ብርቱና ጠንካራ ሴት ነሽ። ሁሉም ሰው በሩን ቢዘጋብሽ እግዚአብሔር አምላክ በሩን አልዘጋብሽም። እንዳልሽው እናንተ በራችሁን ብትዘጉብኝ ቲክቶክ በሩን አልዘጋብኝም ብለሻል እና በዚህ በቲክቶክ ላይ ሆኖ ደግሞ እግዚአብሔር አምላክ በብዙ በመልካም ቅን እና መልካም በሆኑ ሰዎች ላይ አድሮ እግዚአብሔር አምላክ ረድቶሻል እና በእውነት እግዚአብሔር አምላክ ስሙ የተመሰገነ የተባረከ የተቀደሰ ይሁን። አሜን። እኔ በጣም ደስ ብሎኛል። እንኳን ደስ አለሽ። እሷም ሌሎቻችሁም እንኳን ደስ አላችሁ። ይበልጥ ደግሞ የወንድማችን አንተም እንኳን ደስ አለክ። እንዲሁም ደግሞ እህታችን አዩዬ በእውነት በጣም ነው ደስ ያለኝ። በርቺ፣ ጠንክሪ። አሁንም ቢሆን እጅ አትስጪ። አንቺ እጅግ በጣም ብርቱና እጅግ በጣም ትጉ የሆንሽ ሴት ነሽ። እግዚአብሔር አምላክ ከዚህ በላይ ጤናሽን ለአንቺም ሰጥቶ ብርታቱን ሰጥቶ ልጅሽ ደግሞ ታክሞ ቆሞ ለመሄድ ወደ ጤናው እንዲመለስ የሁላችንም ምኞትና ጸሎት ነው። እግዚአብሔር አምላክ በእውነት ከዚህ በላይ ያስደስትሽ የኔ ውድ፣ ይገባሻል። እንደ አንድ ሰው ለፍተሻል፣ ሰርተሻል፣ ደክመሻል። ያው የሰራሽንም የደከምሽበትንም ገንዘብ እንግዲህ ልጅሽን ለማሳከም እሱም ቢሆን እንግዲህ አልተረፈሽም። ሆኖም ደግሞ ባለቤትሽንም በሞታትሽ እና አንቺ ይሄን ሁሉ ፈተና ተቋቁመሽ ይሄንን ደግሞ የእግዚአብሔር ስጦታ የሆነውን ብላቴና ይዘሽ እንደዚህ ጠንክረሽ በመገኘትሽ የረዳሽ የጥንካሬውን የሰጠሽ እግዚአብሔር ስሙ ይባረክ። በእውነት ሌሎቻችንም ከአንቺ ብዙ ጥንካሬዎችን ልንማር ይገባል። ባገኘን ባለን ሰዓት ብቻ እግዚአብሔርን እናመሰግናለን። በጎደልን ሰዓት ባዘን ሰዓት ደግሞ እግዚአብሔርን እናማርራለን እና ከአንቺ በእውነት ብዙ ነገር እንማራለን እና በጣም ደስ ብሎኛል። እንኳን ደስ አለሽ። ከእንግዲህ ደግሞ ጠንክረሽ ሰርተሽ ልጅሽን እንደምታሳድጊ የራስሽ ቢዝነስ ኖሮሽ እንመኛለን። የኢትዮጵያ ሕዝብ ከአንቺ ጋራ ነው እስከ መጨረሻ። እንግዲህ አይለዩሽም። አንቺን በርቺ። በዚህ አጋጣሚ ለሰስከስ